ኦሪት ዘጸአት ምዕራፍ 24 ሙሴንም አንተ አሮንም ናዳብም አብዩድም ከእስራኤልም 70 ሽማግሌዎች ወደ እግዚአብሔር ውጡ፣ በሩቅም ስገዱ። ሙሴም ብቻውን ወደ እግዚአብሔር ይቅረብ፣ እነርሱ ግን አይቅረቡ፣ ሕዝቡም ከእርሱ ጋር አይውጡ አለው። ሙሴም መጣ፣ ለሕዝቡም የእግዚአብሔርን ቃሎች ሁሉ ሥርዓቱንም ሁሉ ነገረ። ሕዝቡም ሁሉ በአንድ ድምፅ እግዚአብሔር የተናገራቸውን ቃሎች ሁሉ እናደርጋለን ብለው መለሱ። ሙሴም የእግዚአብሔርን ቃሎች ጻፈ። ማለዳም ተነሳ፣ ከተራራውም በታች መሠዊያን 12 ሐውልቶች ለ12ቱ የእስራኤል ነገድ ሠራ። የሚቃጠል መሥዋዕት እንዲያቀርቡ ለእግዚአብሔርም ስለ ደህንነት መሥዋዕት በሬዎችን እንዲሰዉ የእስራኤልን ልጆች ጎበዛዝትን ሰደደ። ሙሴም የደሙን እኩሌታ ወስዶ በቆሬ ውስጥ አደረገው፣ የደሙንም እኩሌታ በመሠዊያው ረጨው። የቃል ኪዳኑንም መጽሐፍ ወስዶ ለሕዝቡ አነበበላቸው። እነርሱም እግዚአብሔር ያለውን ሁሉ እናደርጋለን እንታዘዛለንም አሉ። ሙሴም ደሙን ወስዶ በሕዝቡ ላይ ረጨው። በዚህ ቃል ሁሉ እግዚአብሔር ከእናንተ ጋር ያደረገው የቃል ኪዳኑ ደም እነሆ አለ። ሙሴም አሮንም ናዳብም አብዩድም ከእስራኤልም 70 ሽማግሌዎች ወጡ፣ የእስራኤልንም አምላክ አዩ። ከእግሩም በታች እንደ ሰማይ መልክ የሚያበራ እንደ ብሩህ ሰንፔር ድንጋይ የሚመስል ወለል ነበር። እጁንም በእስራኤል አዛውንቶች ላይ አልዘረጋም። እነርሱም እግዚአብሔርን አዩ፣ በሉም ጠጡም። እግዚአብሔርም ሙሴን ወደ እኔ ወደ ተራራው ውጣ፣ በዚያም ሁሉ እነርሱን ታስተምር ዘንድ እኔ የጻፍኩትን ሕግና ትእዛዜን የድንጋይም ጽላት እሰጥሃለሁ አለው። ሙሴና ሎሌውም ኢያሱ ተነሱ። ሙሴም ወደ እግዚአብሔር ተራራ ወጣ። ሽማግሌዎቹንም ወደ እናንተ እስክመለስ ድረስ በዚህ ቆዩን፣ አሮንና ሆርም እነሆ ከእናንተ ጋር ናቸው፣ ነገረተኛም ቢኖር ወደ እነርሱ ይምጣ አላቸው። ሙሴም ወደ ተራራ ወጣ፣ ደመናውም ተራራውን ሸፈነው። የእግዚአብሔርም ክብር በሲና ተራራ ላይ ተቀመጠ። ደመናውም 6 ቀን ሸፈነው። በሰባተኛውም ቀን ከደመናው ውስጥ ሙሴን ጠራው። በተራራው ራስ ላይ በእስራኤል ልጆች ፊት የእግዚአብሔር ክብር መታየት እንደሚያቃጥል እሳት ነበር። ሙሴም ወደ ደመናው ውስጥ ገባ፣ ወደ ተራራውም ወጣ። ሙሴም በተራራው ላይ 40 ቀን 40 ሌሊትም ቆየ።